የሮሜ መጽሐፍ ጥናታችንን ካቆምን በርከት ያሉ ሳምንታት ተቆጥረዋል። ዛሬ ሮሜ ምዕራፍ 4ን ከቁጥር 1 እስከ 3 ያለውን ለማየት ሙከራ እናደርጋለን። ሮሜ ምዕራፍ 4 በ54ቱ ትርጉም ወይም በኃይለ ሥላሴ ትርጉም ከቁጥር 1 እስከ 12 ያለውን እናነባለን። ሮሜ ምዕራፍ 4ን እንድታወጡ እጠይቃችኋለሁ። አዲሱ መደበኛ ትርጉም የያዛችሁም በአዲሱ መደበኛ ትርጉም መከተል ትችላላችሁ። በስልክ ወይ በታብሌት ደግሞ መጽሐፍ ቅዱሳችሁን ለምትከፍቱ ሰዎች እንግሊዝኛውን ከጎን አማርኛውንም ከጎን ብትከፍቱ ይበልጥ ምንባቡን በብዙ አቅጣጫ ማየት የምትችሉበትን እድል ስለሚያበዛላችሁ እሱንም ብታረጉ ጥሩ ነው ብዬ አበረታታለሁ። ሮሜ ምዕራፍ 4 ከቁጥር 1 እስከ ቁጥር 12 ያለው እናነባለን። ትኩረታችን ከቁጥር 1 እስከ 3 ያለው ብቻ የሚሆን ቢሆንም ሮሜ ምዕራፍ 4 ከቁጥር 1 ጀምሮ እንዲህ ይላል። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። ይህ የእግዚአብሔር ቃል ነው። እንግዲህ ሮሜ ምዕራፍ 4ን ከዚህ በፊት እስከ ቁጥር 25 ያለውን ከሞላ ጎደል በተለይ ደግሞ እስከ ቁጥር 20፣ 22፣ 23 ድረስ ያለውን እንዳየን የነበራችሁ ታስታውሳላችሁ። እና ሮሜ ምዕራፍ 4 እስከ ቁጥር 22 አይተን ዛሬ ደግሞ ሮሜ ምዕራፍ 1 ከቁጥር እስከ 3 ያለውን የምናየው ለምንድን ነው? ከቁጥር ምዕራፍ 4 ከቁጥር 1 እስከ 3 ለምን እናያለን ካላችሁ፣ ባለፈው ለማድረግ የተሞከረው ሙሉ ምዕራፉን ሰፋ ያለውን ምስል ማየት እንድንችል በዳሰሳ መልኩ ነበር የተመለከትነው። በወቅቱም እያንዳንዱ ቁጥር ደግሞ በጥልቀት ገብተን በቀጣይ ክፍለ ጊዜ እንደምናይ ተናግሬ ነበር። ያ ክፍለ ጊዜ አሁን ነው። ስለዚህ ምዕራፍ 4 ከቁጥር 1 እስከ 3 ያለውን ባለፈው ካየኑ በተሻለ ጥልቀት ለማየት ሙከራ እናደርጋለን። ይህንን ስናደርግ ጳውሎስ የአብርሃምን ታሪክ በማምጣት በአብርሃም ላይ መሰረት አድርጎ ሙግት በማቅረብ ሊነግረን የፈለገው ሊያስተላልፍ የፈለገው ምንድን ነው የሚለውን አስቀድመን ማየት ይኖርብናል። አንዳንዶች እንደሚሉት ጳውሎስ በእምነት ብቻ የሚገኝን ጽድቅ ምሳሌ ለማቅረብ ብሎ ጳውሎስን ምዕራፍ 4 ላይ አስገባው ይላሉ። እዚህ ላይ ምንም ተቃውሞ የለኝም። ወይም ምሳሌ የሚለውን ኢሉስትሬሽን ለመስጠት ብሎ አስገባው ይላሉ። ጳውሎስ የአብርሃምን የመጽደቅን ታሪክ መሰረት በማድረግ ጽድቅ የሚገኘው በእምነት ብቻ ነው የሚለውን ኢሉስትሬት እያደረገ ነው፣ ወይም በምሳሌ እያብራራ ነው። ግን ደግሞ በዚህ ብቻ የምንወስነው ከሆነ የጳውሎስን ሰፋ ያለ በሮሜ ውስጥ ያለውን ሙግቱን ሚስ እናደርገዋለን። ጳውሎስ እንዲያው ምሳሌ እያቀረበ አይደለም፣ አስቀድሞ የጀመረውን ሙግት ተጨማሪ መከራከሪያ እያቀረበ ነው። ምዕራፍ 4 ምሳሌ ብቻ ሳይሆን ምዕራፍ 4 ሙግት ነው። ስለዚህ ምዕራፍ 4ን በአብርሃም ላይ መሰረት አድርጎ ጳውሎስ እየነገረን ያለንን ለመረዳት ጳውሎስን አሁንም አርጊመንቴሽን ውስጥ እንዳለ፣ ክርክር ውስጥ እንዳለ፣ ያልመለሳቸው የሚቀሩት ጥያቄዎች እንዳሉ እያሰብን ብንከተለው ጥሩ ነው። ስለዚህ ይሄ ጳውሎስ በምዕራፍ 4 ውስጥ በተጨማሪነት የሚያብራራው ዲፌንድ የሚያደርገው መልስ የሚሰጥለት ጥያቄ ወይም ጥያቄዎች ምን ሊሆኑ ይችላሉ? ምን ሊሆን ይችላል? ጳውሎስ ምዕራፍ 3 ቁጥር 20 ላይ
በስራ የሚገኝን ጽድቅ በተመለከተ የሰጠውን መደምደሚያ ምዕራፍ 4 ላይ መልሶ እያነሳው ነው። አንድ እሱ ብቻ ደግሞ ሳይሆን ምዕራፍ 3 ቁጥር 27 ላይ እንግዲህ ትምክህት ወዴት ነው? ለትምክህት የሚገኝለት ስፍራ አለ ወይ ብሎ በመጠየቅ የመለሰውን ጥያቄ መልሶ ምዕራፍ 4 ላይ እያነሳ ነው። ስለዚህ ድርብርብ የሆኑ ነገሮችን በማንሳት በአብርሃም ላይ መሰረት በማድረግ ጳውሎስ ሙግቱን እየቀጠለ ነው። ምዕራፍ 3 ቁጥር 20 እንዲህ ይላል፣ ይህም የሕግን ስራ በመስራት ወይም በሕግ ስራዎች ወይም በሙሴ ኪዳን አማካኝነት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። የሕግ ዓላማ ወይም ሕግ ላይ ያሳካ የሚችለው ትልቁ ነገር ኃጢአትን ምንነቱን ማሳየት ነው። እርሱም ኃጢአት በዋናነት ድርጊት አይደለም። በዋናነት ኃጢአት ኃይል ነው፣ አገዛዝ ነው፣ ንጉስ ነው። ሰው ከኃጢአት አገዛዝ በራሱ ኃይል መውጣት አይችልም የሚለውን ሕግ ያሳያል። እሱ ብቻ ደግሞ ሳይሆን በሕግ ስራ በእግዚአብሔር ፊት ማንም ሊጸድቅ አይችልም የሚለውንም መደምደሚያ ሰጥቶናል ቁጥር 20 ላይ እና ከአብርሃም ጋር ምዕራፍ 3 ቁጥር 20 እንዴት ነው የሚያያዘው? ምናልባት የጳውሎስ ተሟጋቾች ጳውሎስን የሚቃወሙ አይሁዳውያን ያላመኑ አይሁዶችም ሊሆኑ ይችላሉ፣ ያመኑ አይሁዶችም ሊሆኑ ይችላሉ። ሞስት ፕሮባብሊ ያመኑ አይሁዶች ነው የሚሆኑት። ምዕራፍ 3 ቁጥር 20 ላይ የሰጠው መደምደሚያ በሕግ ስራ ማንም በእግዚአብሔር ፊት ሊጸድቅ አይችልም የሚለውን መደምደሚያ በተመለከተ ይሄ ግን ለሁሉም ሰው ያለምንም ልዩነት ይሰራል ወይ የሚል መከራከሪያ ሊያነሱ ይችላሉ። ምዕራፍ 3 ቁጥር 20 ላይ የሰጠህን መደምደሚያ ጽድቅ በሕግ ስራ ሊገኝ አይችልም የሚለው መደምደሚያ ኤክሴፕሽን የለውም ወይ የሚል ጥያቄ ሊያነሱ ይችላሉ። እና መልሶ ጳውሎስ ለምንድን ነው ይህን ጥያቄ የምታነሱት? ኤክሴፕሽን የለም የምትሉት ለምንድን ነው ብሎ ቢጠይቃቸው ቢያንስ አብርሃምን እንዴት ትገልጸዋለህ ሊሉት ይችላሉ። ስለዚህ ጳውሎስ አብርሃምም እንኳን የጸደቀው በስራ ሳይሆን በእምነት ነው የሚለውን መልስ መስጠት አለበት። ስለዚህ አብርሃም በጳውሎስ ሙግት ውስጥ ወይም በወንጌሉ ፕሬዘንቴሽን ውስጥ አስፈላጊ የሚሆነው ጽድቅን በተመለከተ ጽድቅ የሚገኘው በእምነት ብቻና ብቻ የሚለውን አብርሃምንም ጭምር ያካታል። አንድም በስራ ሊጸድቅ የሚችል ምንም አይነት ሰው የለም የሚለውን ለማሳየት አብርሃምን ማስገባት አለበት። ለምን እንደሆነ ቁጥር 1 እና 2 ስናይ የምንመለከተው ይሆናል። ግን ደግሞ ጳውሎስ በአብርሃም ታሪክ ላይ መሰረት በማድረግ የሚመልሰው ጥያቄ ይህ ብቻ አይደለም። ምዕራፍ 3 ቁጥር 21 እና ቁጥር 22 ላይ በኢየሱስ ክርስቶስ ታማኝነት ኢየሱስ ክርስቶስ በመስቀል ላይ ባቀረበው ስርየት በተሰራው የመስቀል ላይ ስራ ምክንያት የሚያምኑ ሁሉ ይሄን በደም ስሙኝ፣ የሚያምኑ ሁሉ ይጸድቃሉ ወይም በእግዚአብሔር ፊት መቆም ይችላሉ። የሚያምኑ ሁሉ ከእግዚአብሔር ጋር ይታረቃሉ፣ አይሁድም ቢሆኑ አሕዛብም ቢሆኑ የሚለውን መደምደሚያ ሰርቶ ነበር ምዕራፍ 3 ቁጥር 21 እና ቁጥር 22። ለዚህም ይሆን ሁሉ ለሚለው አሕዛብም ቢሆን አይሁድም ቢሆን የሚያምን ሁሉ በኢየሱስ ክርስቶስ ስራ አማካኝነት ይጸድቃል የሚለው መደምደሚያ ጳውሎስ መጽሐፍ ቅዱሳዊ መከራከሪያ እስካሁን አላቀረበም። በደንብ አንብቡት። ከምዕራፍ 1 ጀምሮ አላቀረበም። ጳውሎስ ለሚያቀርበው ሙግት መጽሐፍ ቅዱሳዊ ማስረጃ ማለትም የብሉይ ኪዳን መጽሐፍትን በማጣቀስ ማስረጃ የማያቀርብ ከሆነ ከተነሳበት አነሳስ ጋር ይጋጫል። ምዕራፍ 1 ሲጀምር ጳውሎስ ምንድነው ያለው? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። የምሰብክላችሁ ወንጌል አዲስ ከሰማይ የወረደ ሳይሆን አስቀድሞውኑ በነቢያት አፍ የተነገረ በቅዱሳት መጽሐፍት ተጽፎ የተቀመጠ ስለዚህ በማጣቀስ ላረጋግጠው የሚችለው ነው ብሏል። ታዲያ የሚያምኑ ሁሉ በማመናቸው ብቻ ሁሉንም ማለት ነው የሚያጸድቅ የእግዚአብሔር ጽድቅ ተገልጧል የሚለውን ከብሉይ ኪዳን መጽሐፍት እንዴት ታሳየናለህ የሚል ሙግት ቢቀርብበት መልሱ ምዕራፍ 4 ነው። ዛሬ እሱን አንመለከትም። ባለፈው በጥቂቱ ነካክተነዋል። አሕዛብም የአብርሃም ተስፋ ተካፋይ እንዲሆኑ አብርሃም ራሱ የጸደቀው በእምነት መሆን አለበት የሚለውን ያሳየናል። ስለዚህ ለሚያምኑ ሁሉ የሚለውንም ማሳየት አለበት። ስለዚህ ጳውሎስ አብርሃምን ወደ ክርክሩ ሲያመጣ ምዕራፍ 4 ውስጥ የአብርሃምን ታሪክ ሰፋ ያለ ትንታኔ ሲሰጠው እንዲያው ምሳሌ እያቀረበ ሳይሆን ያልመለሳቸውን ጥያቄዎችም ሙግቶችን በማቅረብ እየመለሰ ነው።
የሚገርመው ጳውሎስ በዘመኑ ከነበሩ አይሁዶች ጋር አብሮ የኖረ ነው። በገማልያል እግር ስር የነበረ ፈሪሳዊ መምህር ነው፣ ምሁርም ነው። እና በዘመኑ የነበሩ ሌሎች አይሁድ ጓደኞቹ አብርሃምን በቀን ብዙ ጊዜ ሳይጠሩ ውለው ማደር አይችሉም። ማለት አንድ እስራኤላዊ ደግሞ ደጋግሞ ነው አብርሃም 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 ሲል የሚለው አባታችን አብርሃም፣ የእምነት ምሳሌያችን አብርሃም፣ የጽድቅ ምሳሌያችን አብርሃም በማለት ሙሉ ቀን ሲጠሩ የሚውሉ ይመስላል። በምን አወቅን ከተባለ ብዙ የአይሁድ ጽሑፎች አብርሃም በሚል ቃል የተሞሉ ናቸው። እና ጳውሎስ በዚህ አይነት ማህበረሰብ ውስጥ እየኖረ በጳውሎስ መልእክቶች ውስጥ ግን አብርሃምን የሚጠቅሰው 2 መልእክቶች ውስጥ ብቻ ነው፣ ሮሜና ገላትያ ውስጥ። ከዛ ውጪ ጳውሎስ አንድ ፈሪሳዊ የነበረ አይሁዳዊ እንደመሆኑ መጠን አብርሃምን ደግሞ ደጋግሞ አይጠቅስም። ስለዚህ አዘውትሮ የማያደርገውን በዘመኑ የተለመደውን ግን ደግሞ በብዙ መልእክቶቹ አዘውትሮ የማያደርገውን ነገር ሲያደርግ ሳምቲንግ ሲሪየስ እየተከናወነ ነው ማለት ነው። ስለዚህ ጳውሎስ የሮሜ ምዕራፍ 4 ሙግቱን አብርሃምን በተመለከተ 24 ወይም 25 ቁጥሮች ወይም አንድ ሙሉ ምዕራፍ ወስዶ የጻፈውን በደንብ አድርገን መረዳት የጳውሎስን ወንጌል ለመረዳት እጅግ አስፈላጊ ይሆናል። ቁጥር 1 እስከ 3 ያለውን ብቻ እናያለን ብያለሁ። በቁጥር 1 2 እና 3 ላይ መሰረት በማድረግ ልናይ ምንችለው ብዙ ነገር ቢኖርም እንድናይ የማስበው ዋናው ነገር ይከተለው። በዋናነት ጽድቅን በተመለከተ ልዩ ሁኔታ አለ ወይ የሚለውን ጥያቄ ይዘን 3ቱን ቁጥሮች ለማየት እንሞክራለን። ልዩ ሁኔታ አለ ወይ ስል ምን ማለት ነው? ጽድቅ በእምነት ነው የሚገኘው የሚለውን፣ ጽድቅ በስራ ሊገኝ አይችልም የሚለውን የወንጌል አስተምሮ በተመለከተ ኤክሴፕሽኖች አሉ ወይ? ከዚህ ምድብ ነፃ የሚሆን ሰው በእምነት ብቻ ሳይሆን በስራም ሊጸድቅ የሚችል ሰው ሊኖር የሚችልበት እድል አለ ወይ? ቻንስ አለ ወይ? ከቁጥር 1 እስከ 3 ጳውሎስ የለም ይለናል። ስለዚህ የለም የሚለውን መልስ ከቁጥር 1 እስከ 3 እናያለን። ይህንን መልስ በማየት ውስጥ ጽድቅ ሊገኝ የሚችለው ሰው ከእግዚአብሔር ጋር ሊታረቅ የሚችለው በእግዚአብሔር ፊት መቆም የሚችለው ከእግዚአብሔር ቁጣ ማምለጥ የሚችለው በጸጋው በእምነት በክርስቶስ ስራ ብቻ መሆኑን ሁሌ እንደምናደርገው ደጋግመን ለመናገር እንሞክራለን። እንደዚህ ሲባል ግን አንድ ኳሊፊኬሽን ያስፈልጋል። በስራው በአቺቭመንት በመልካም ድርጊት በጉድ ዲድስ የጸደቀ ሰው አንድም የለም፣ ሊጸድቅ የሚችልም ሰው ከዚህም በኋላ አይኖርም ስንል አንድ ግን ኤክሴፕሽን አለች፣ እኛን አይመለከትም እንጂ ለኛ የመጽደቅ ምክንያት መሆን የቻለው በመስቀል ላይ በሰራው ስራ ታማኝነቱን የገለጠው ክርስቶስ የጸደቀው በስራ ነው። አንደኛ ጢሞቴዎስ ምዕራፍ 3 የጸደቀ ይለዋል ኢየሱስ። ስለዚህ ኢየሱስ ጸድቋል። በምን? በስራው ጸድቋል ማለት ራሱን ፕሩቭ አድርጓል ማለት ነው። አሳይቷል፣ እንደሚችል አሳይቷል። ከኢየሱስ ውጪ ግን ያለ ሰው ሁሉ በጥንት ዘመንም አሁንም ለወደፊትም የሚኖር በእምነት በጸጋ በክርስቶስ ታማኝነት ላይ ብቻ መሰረተ ማድረግ በእግዚአብሔር ፊት መቆም የሚችልበትን ጽድቅ ያገኛል። ከዚህ ነፃ የሚሆን ኤግዘምፕትድ የሚሆን ኤክሴፕሽናል ኬዝ አይኖርም። ከቁጥር 1 እስከ 3 ይሄን ለማየት እንጀምር። ቁጥር 1 ጥያቄ በማቅረብ ነው የሚጀምረው። ጥያቄው ራሱ ለመርዳት በጥቂቱ ያስቸግራል። ሮሜ ምዕራፍ 4 ከቁጥር 1 ጀምሮ እስከ ቁጥር 2 በተለይ ያለውን ለመተርጎም ብዙ ምሁራን ትርጉሙ በጣም ነው የሚያስቸግራቸው። እና ለምንድን ነው የሚያስቸግረው ከባድ ነው የምትሉት ደጋግማችሁ ካላችሁን እኔንም ሌሎችንም እንኳንኛ ሐዋርያው ጴጥሮስ ራሱ የጳውሎስ መልእክቶች ውስጥ ለመርዳት የሚያስቸግር ነገር አለ ብሏል። ስለዚህ እኔ የሚያስቸግር ነገር የለም ካልኩ በጴጥሮስ ላይ መታበይ ነው የሚሆነው። እና የሚያስቸግሩ ነገሮች አሉ። ቁጥር 1 ውስጥ የሚያስቸግሩት ነገሮች ብዙ ናቸው። አሁን ይሄ እንድትሰሙ ይጠቅማል ወይስ ተስፋ እንድትቆርጡ ያደርጋል? ቃሉን ለሚወድ ሰው እንዲሰማ ያነቃቋል ብዬ ተስፋ አደርጋለሁ። መሆንም ደግሞ አለበት ብዬ አምናለሁ። ስለዚህ ጥያቄውን ለመርዳት እንሞክር። ቁጥር 1 ጥያቄውን እናነበው። የቁጥር 1 ጥያቄ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን የሚል ነው። ስለዚህ ቁጥር 1 ሙሉ ለሙሉ ጥያቄ ነው። ጥያቄውን ከፋፍለን ለማየት እንሞክር። ቃል በቃል ጥያቄው
ምን እንላለን የሚል ሲሆን ምን ብለን ማውራት እንችላለን ምን እንናገራለን የሚል ነው። ምንን በተመለከተ? አብርሃምን በተመለከተ ነው። ጳውሎስ ከተሟጋቾቹ ጋር አብርሃምን በተመለከተ ጥያቄ ማንሳት ያስፈለገው አብርሃም በእስራኤል ዘንድ ያለው ስፍራ ወይም ያለው ሚና ምን ቢሆን እንደምናውቀው እና ኦልሞስት ማብራሪያ እንደማያስፈልገው በጣም ግልጽ እንደሆነ እንደምናውቀው አብርሃም የእስራኤል አባት ነው። እስራኤላውያን አባት የሚሏቸው ወይም አባቶቻችን ፓትሪያርክስ ብለው የሚጠሯቸው ብዙ ናቸው። በርግጥ አብርሃም አባት ነው፣ ይስሐቅም አባት ነው፣ ያዕቆብም የእስራኤል አባት ነው፣ ሙሴም ከአባቶች መካከል ይቆጠራል፣ ዳዊትም ከአባቶች መካከል ሊቆጠር ይችላል። ስለዚህ አብርሃም ከእስራኤል አባቶች መካከል አንዱ ነው። ነገር ግን ከሌሎቹ የእስራኤል አባቶች አብርሃምን የሚበልጥ የሚያደርገው ነገር አለ። እሱም የእስራኤል ፋውንደር ነው። አዲሱ መደበኛ ትርጉምን ካያችሁት አብርሃም ከእስራኤል ጋር ያለውን ግንኙነት ለመግለጽ ጳውሎስ የተጠቀመውን ቃል በሚገባ አስቀምጠውታል። የድሮ ትርጉም አስወግዶታል ይሄን ቀጥሎ የምናገረውን ነገር። አዲሱ መደበኛ ትርጉም ቀድሞ የነበረው አባታችን የሚል አለ። እንግሊዝኛ ትርጉሞችን ካያችሁ our forefather ተብሎ ተገልጿል። ይሄ forefather የሚለው የግሪክኛው ቃል የሚገርመው በአዲስ ኪዳንም ሆነ በብሉይ ኪዳን ውስጥ ከዚህ ምንባብ ውጭ የትም አይገኝም። በመጽሐፍ ቅዱስ ውስጥ እዚህ ምንባብ ላይ ብቻ የሚገኝ ቃል ነው። ስለዚህ ጳውሎስ ማንም ሌላ የመጽሐፍ ቅዱስ ጸሐፊ ያልተጠቀመውን እሱም ሌላ ቦታ ያልተጠቀመውን ቃል በዚህ ምንባብ ላይ ሲያስቀምጥ ከሌሎች አባቶች የእስራኤል አባቶች አብርሃምን ለየትና ከፍ ማድረግ ፈልጓል። ልክ እስራኤላውያን እንደሚያስቡት ማለት ነው። ስለዚህ አብርሃም የእስራኤል አባት ነው፣ መስራች ነው እና ደግሞ ከሁሉም በፊት ነው። our forefather ተብሎ መጠራት የሚችል ነው። እሱ ብቻ ደግሞ ሳይሆን እስራኤላውያን አብርሃምን በተመለከተ ያላቸው ከፍ ያለ ምልከታ አብርሃም ከእግዚአብሔር ጋር ባለው ግንኙነትም ላይ የተመሰረተ ነው። ለምሳሌ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 7፣ ኢሳይያስ ምዕራፍ 48 ቁጥር 8፣ አዲስ ኪዳንም ላይ ያዕቆብ ምዕራፍ 2 ቁጥር 23ን ያየን እንደሆነ ቀጥሎ የምናገረውን ተመሳሳይ ነገር በአንድነት ይዘዋል ወይም ሶስቱም ምንባቦች ይይዛሉ። ብሉይ ኪዳንም ውስጥ አዲስ ኪዳንም ውስጥ የቀጠለ በአብርሃምና በእግዚአብሔር መካከል ያለ የግንኙነት መገለጫ አለ። እሱም ምንድነው? አብርሃም የእግዚአብሔር ወዳጅ ተብሎ ተጠርቷል። የዚህ አይነት ስያሜ ለብዙዎች የሚሰጥ ስያሜ አይደለም። በእርግጥ ለሌላ ለማንስ ተሰጥቷል። እና አብርሃም የእግዚአብሔር ወዳጅ ሲባል አማርኛ ወዳጅ የሚለው ብዙ ጊዜ ማንጠቀመው ቃል ስለሆነ ወይም ከተጠቀምነው በጣም ፎርማል ለመሆን ስንል የምንጠቀመው ስለሆነ ሚኒንጉን ያርቅብን ይሆናል። ቃል በቃል አብርሃም የእግዚአብሔር ፍሬንድ ነው የተባለው ወይም አብርሃም የእግዚአብሔር ጓደኛ ነው የተባለው። ደግሞ ታሪኩ ስለ ጓደኛ ነው የሚመስለው። ከእግዚአብሔር ጋር እኮ ይከራከራል። እና አብርሃም የእስራኤል መስራች ነው፣ የመጀመሪያው ነው፣ የእስራኤል አባት ነው እና ደግሞ ከእግዚአብሔር ጋር ያለው ግንኙነት የእግዚአብሔር ወዳጅ የሚያስብለው ግንኙነት ነው። ታዲያ ይህንን አብርሃምን በተመለከተ እስራኤላውያን የአብርሃም ዘር ከመሆናቸው የተነሳ የማንነታቸው መገለጫ በቀጥታ ከአብርሃም ጋር የተያያዘ ነው። እስራኤላውያን አይደንቲቲያቸውን ማንነታቸውን የሚረዱባቸው ብዙ መንገዶች ቢኖሩም ዋናው የአብርሃም ልጆች ነን የሚል ነው። እና ምዕራፍ 4 ቁጥር 1 ላይ አብርሃምን አባታችን ይለዋል። አባትነቱ ደግሞ በስጋ ነው ይለዋል። ስለዚህ ምናልባት ስለ እስራኤላውያን ብቻ እያወራ ሊሆን ይችላል፣ አሕዛብንም አካቶ ሊሆን ይችላል የሚሉ አሉ። እርግጠኛ መሆን አይቻልም፣ በጣም ከባድ ነው ለመወሰን። ግን አብርሃም በስጋ የእስራኤላውያን አባት ነው ወይም ደግሞ መስራች አባት ነው፣ ፎር ፋዘር ነው። ይህንን አብርሃምን በተመለከተ ምን እንላለን እያለ ነው። አብርሃምን በተመለከተ ጳውሎስና ሌሎቹ የጳውሎስ ተሟጋቾች የሚስማሙበት የሆነ መደምደሚያ ላይ ደረሱ እንበል። ያ መደምደሚያ ምን እንደሆነ ቀጥሎ የምናየው ነው። ግን ለጊዜው አብርሃምን በተመለከተ ምን እንበል ተብሎ ከተጠየቀ በኋላ አብርሃምን በተመለከተ ኤክስ እንበል፣ ራይትና ኤክስ ማለት አይደለም፣ ስፔሊንጉ ኤክስ እንበል ብለው ከደመደሙ ቀጥሎ እስራኤላዊ በሙሉ እንደ ኤክስ ነው መሆን ያለበት ማለት ነው። ምክንያቱም አብርሃም ምን ስለሆነ? አባት ስለሆነ፣ አብርሃም ምሳሌ ስለሆነ፣ አብርሃምን መከተል ስላለባቸው። ስለዚህ ጳውሎስ እየጠየቀው ያለው ጥያቄ ምንድን ነው? ይህን አባታችንን ልንመስለው የሚገባውን አብርሃምን በተመለከተ ምን እንበል? ምን መናገር እንችላለን?
አንድ ጥያቄ ይህን ጥያቄ ለመረዳት ቁጥር 1 ውስጥ ያለችውን አንዲት ቁልፍ ቃል እንግዲህ በስጋ አባታችን የሆነ አብርሃም ስለሱ ምን እንላለን አይደለም የሚለው እስካሁን የዘለልኳት አንዲት ቃል አለች ምን አገኘ እንላለን የቁጥር 1 ቁልፍ ያለው የምዕራፍ 4ም መግቢያ ያለው አገኘ የምትለው ቃል ውስጥ ነች ምን ማለቱ ነው ጳውሎስ አገኘ ሲል ምን አገኘ እያለ ነው ምንባብ ውስጥ አልተብራራም ትንታኔ የለውም ሳይተነተን የተቀመጠ ከሆነ አገኘ የሚለው ስለምን እያወራ ነው ሮሜ ምዕራፍ 4 አገኘ የምትለውን ቃል በመርዳት ላይ የተመሰረተ ነው ይሄ አገኘ የሚለው ቃል በብሉይ ኪዳን በብዛት ይሄ በጥያቄ መልኩም በሐሳብ መልኩም ምናገኘው ቃል ነው አዲስ ኪዳንም ውስጥ አገኘ ከሚለው ጋር ይሄን ምንባብ ለመርዳት የሚያግዘን ብዙ ምንባብ እናገኛለን ጥቂት ምንባቦችን በማንበብ ጳውሎስ ምን አይነት ጥያቄ እየጠየቀ እንደሆነ ጥያቄውን መርዳት እንድንችል የሚያግዙንን የተለያዩ የመጽሐፍ ቅዱስ ክፍሎችን ዘፍጥረት ምዕራፍ 18 ቁጥር 3 ይሄንኑ አገኘ የሚለውን ቃል የግሪክኛውን ቃል ጳውሎስ ሳይሆን የዘፍጥረት ጸሐፊ ይጠቀማል እንዲህ ይላል ስለ አብርሃም ነው የሚያወራው ወይም ንግግሩን የሚያደርገው አብርሃም ነው አቤቱ በፊትስ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምናለሁ ይላል አብርሃም ነው እየተናገረ ያለው እዚህ ውስጥ እንድናየው የምፈልገው በፊትህ ሞገስ አግኝቼ የሚለው ነው ሞገስ የሚለው ቃል ፌቨር ጸጋ ተቀባይነት ምህረት ማለት ነው ስለዚህ ኦሬዲ ስለ አብርሃም የሚናገረው አብርሃም ራሱ ንግግሩን ያቀረበበት ምንባብ ዘፍጥረት ምዕራፍ 18 ቁጥር 3 ካየን አገኘ የሚለው ሞገስ ማግኘት ከሚለው ጋር የተያያዘ ነው ሞገስ ማግኘት ደግሞ ምን ማለት ነው ጸጋ ማግኘት ምህረት ማግኘት ፌቨር ማግኘት ማለት ነው ይህ በእስራኤላውያን ዘንድ የተለመደ አገላለጽ ስለሆነ ጳውሎስ ሮሜ ምዕራፍ 4 ቁጥር 1 ላይ ሳያብራራው ማለፍ ይችላል የተለመደ አገላለጽ ለመሆኑ ማሳያው አዲስ ኪዳን ውስጥ ይሄው ሐሳብ ሲቀጥል እናያለን ሉቃስ ምዕራፍ 1 ቁጥር 30 ካየን መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ ሁለት ቃላት እንዲህ ጸጋና ማግኘት ይሄ ማግኘት የሚለው ቃል ጸጋ ከማግኘት ጋር ፌቨር ከማግኘት ጋር ሞገስ ከማግኘት ጋር ተቀባይነት ከማግኘት ጋር የተያያዘ ነው ማለት ነው ነገር በሁለትና በሶስት ይጸናል በአራት ደግሞ ክርክር ይዘጋል ሐዋርያት ሥራ ምዕራፍ 7 ቁጥር 46 እስጢፋኖስ ስለ ዳዊት ሲናገር እርሱም ይላል ዳዊትን ነው በእግዚአብሔር ፊት ሞገስ አግኝቶ ምንፈልጋትን ካነበብን ይበቃናል ዕብራውያን ምዕራፍ 4 ቁጥር 16 እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን እንቅረብ ይላል ይሄ ማግኘት የሚለው ቃል ጸጋን ምህረትን የእግዚአብሔርን ፊት መልካሚቱን ፊቱን ፌቨር በጎነቱን ማግኘትን የተመለከተ ነው ስለዚህ ጳውሎስ እንግዲህ አብርሃም አባታችን ምን አገኘ እንላለን ሲል ምን እያለ ነው ጸጋን አግኝቷል ምህረትን አግኝቷል መጽደቅን አግኝቷል በእግዚአብሔር ዘንድ ተቀባይነትን አግኝቷል ይህ አብርሃም ያገኘውን ምህረትን በተመለከተ እንዴት አድርጎ አገኘው እንላለን እያለ ነው አብርሃም በእግዚአብሔር ዘንድ ተቀባይነት ያገኘው በምን አይነት መንገድ ነው ብሎ እየጠየቀ ነው እንግዲህ አብርሃም ምህረትን ጽድቅን የእግዚአብሔርን በጎነት ያገኘው በስራ ከሆነ አባታችን ነውና እኛም በስራ መሄድ አለብን አይ በስራ ካልሆነ በእምነት ብቻ ከሆነ ያገኘው እኛም የሱን መንገድ መከተል አለብን ስለዚህ ጥያቄው ቁጥር 1 ላይ ቀረበ ግን በጳውሎስ ዘመን አብርሃም ጸጋን ያገኘበት ወይም ምህረትን ያገኘበት ፌቨር ያገኘበት በእግዚአብሔር ፊት መቆም የቻለበትን መንገድ በተመለከተ ሌላ አማራጭ መልስ ነበረ ሌላ ኦልተርኔቲቭ ነበረ ያ አማራጭ መልስ በዘመኑ የነበሩ ሌሎች አይሁዶች እንደውም አብዛኞቹ አይሁዶች ይመልሱት የነበረው መልስ ነው ስለዚህ ጳውሎስ እየተከራከረ ያለው በዘመኑ ከነበሩ ሌሎች አይሁዶች ጋር መልስ እየሰጣቸው ነው ይከራከራል ይሞግታል አመለካከታቸውን ቻሌንጅ ያደርጋል በእርግጥ አመለካከታቸው ምን ሊሆን ይችላል የሚለውን ከተለያዩ የዘመኑ ጽሑፎች አሳያችኋል ግን ከዛ በፊት ጳውሎስ ራሱ ይነግረናል እንዲህ ብላችሁ ነው የምታስቡት ብሎ የነሱን ሐሳብ ያቀርባል ቁጥር 2
እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? እንዴት ጸደቀ እንላለን? መልሱ አማራጭ መልስ አብርሃም በስራ ጸድቆ ቢሆን ይላል። አልጸደቀም እያለ ነው ኦፍ ኮርስ። ግን አንደው አማራጭ ምንድነው? አብርሃም በስራ ሊጸድቅ ይችላል። ሊሆን ያስኬዳል ወይ? በዚህ አይነት መንገድ መጽደቅ ይቻላል ወይ? መልሱ አይቻልም ነው፣ እናውቃለን። ወደሱ እየሄድን ነው። መደምደሚያችንን ተናግረን የጀመርነው። ግን ጳውሎስ ይህንን ጥያቄ ሲያነሳ በዘመኑ አይሁዶች የሚያስቧቸው አስተሳሰቦች ከዚህ ጋር አብሮ የሚሄዱት እንዴት ነው? እዚህ ላይ የተለያዩ የአይሁድ ጽሑፎችን ብናይ እስራኤላውያን የአብርሃምን የጸደቀበትን መንገድ በተመለከተ የነበራቸው አመለካከት ግልጽ ነው። አብርሃም እንዴት ጸደቀ የሚለውን መጽሐፍ ቅዱስም ይመልስልናል፣ ብሉይ ኪዳን። የአይሁዶችም ደግሞ መልስ አለ። እነዚህ መልሶች ለማየት እንሞክር። እንዲሁ ጥቂት መጽሐፍትን በማጣቀስ ለማሳየት እንሞክር። ለምሳሌ መጽሐፈ ሲራክ የሚባል መጽሐፍ አለ። ስታነቡት ኦልሞስት መጽሐፈ ምሳሌ ነው የሚመስለው፣ የጥበብ መጽሐፍ ነው እና በክርስትና ስም የሚጠሩ ሃይማኖቶች የመጽሐፍ ቅዱሳቸው አካልም የሚያደርጉት መጽሐፍ ነው። ፕሮቴስታንቶች የመጽሐፍ ቅዱሳችን አካል አናረገው እና መጽሐፈ ሲራክ ምዕራፍ 44 ቁጥር 19 እስከ 21 ስለ አብርሃም ሲናገር ሙሉን ላነብላችሁ አልችልም። ባጭሩ ሰመራይዝ ባረኩበት መንገድ ሳቀርበው አብርሃም ትእዛዛትን በመጠበቅ ኪዳን ውስጥ ገብቷል ብለው ያምናሉ። እግዚአብሔር ከአብርሃም ጋር ወደ ኪዳን የገባው ትእዛዛትን ሁሉ ጠብቆ ነው። ምን አይነት ትእዛዛትን ጠብቆ? ሁሉንም ትእዛዛት ጠብቆ በፈተና ውስጥ ጸንቶ በመቆየቱ ከዚህ የተነሳ ለአሕዛብ ሁሉ አባት ትሆናለህ የሚል ተስፋ እግዚአብሔር ሰጠው የሚል አመለካከት አላቸው። ስለዚህ ቅደም ከተከተሉ ሁኔታ አይሁዶቹ እና ጳውሎስ የሚያስቡበት ይለያያል። አይሁዶቹ ምን እያሉ ነው? አብርሃም ትእዛዛትን ሁሉ ስለጠበቀ ነው ወደ ኪዳን የገባው፣ ታማኝ ስለሆነ ነው ተስፋ የተሰጠው የሚል አመለካከት መጽሐፈ ሲራክ ውስጥ እናገኛለን። ሌላው ማታቲያስ የሚባል እስራኤላውያን ከምርኮ ከተመለሱ በኋላ በተለያየ መከራ ውስጥ ሲያልፉ በመከራ ውስጥ የሚያልፉ አይሁዶችን ለማበርታት በአንደኛ መቃቢያን በሚባል መጽሐፍ ምዕራፍ 2 ቁጥር 50 እስከ 52 እንደማታነቡት አውቃለሁ። እኔም ከዛሬ በኋላ አላነበውም ደግሜ። እንደዚህ ይላል። በመከራ ውስጥ የሚያልፉትን አይሁዶች ለማጽናት ለማበርታት ሲናገር በመከራ ውስጥ ሕጉን በመጠበቅ ጸንታችሁ ቁሙ፣ ትጉ ይላል። ምክንያቱም አብርሃም ምሳሌያችን ነውና አብርሃም ደግሞ በመከራ ውስጥ ጸንቶ ሕጉን በመጠበቁ ምክንያት ጽድቅ ተቆጠረለት ይላል። ማታቲያስ የተባለ የነጻነት ታጋይ ነገር ነው። ስለዚህ የነበራቸው አመለካከት ምንድን ነው? አብርሃም የጸደቀው ስራ ሰርቶ ነው የሚል አመለካከት አላቸው ማለት ነው። ከዛ በጣም የሚገርመው ይሄን ሙሉን አንብቤዋለሁ። ይሄን መጽሐፍ ቀጥሎ ምላችሁ መጽሐፍ ሙሉ ቀን የፈጀብኝ ከብዙ ዓመታት በፊት ነው ያነበብኩት። በእርግጥ the book of jubilees የሚባል መጽሐፍ አለ። በጣም በቃ እንትን ነው ይሄ አኒሜሽን ፊልም የምታየው ነው የሚመስለው እና ስለ አብርሃም ያላቸው በጣም ከፍ ያለ ነው እና መጽሐፈ ጁቢሊስ በአማርኛ ኢዮቤልዩ ይሁን የሚሉት አላውቅም። እና ይሄ መጽሐፍ በዘመኑ ይላል ስለ አብርሃም ሲናገር ሰንበታትን በመጠበቅ በዘመኑ ከነበሩ ሰዎች በብቸኝነት ታማኝ የነበረው አብርሃም ነው በማለት ይጀምራል። ስለዚህ ሁሉንም ሕግ ጠብቋል ወደሚለው እየተንደረደረ ነው። ይቀጥልና እዚሁ መጽሐፈ ኢዮቤልዩ ወይም ጁቢሊስ ምዕራፍ 23 ላይ አብርሃም ፍጹም ነበረ ይላል። መቼ? በዘመኑ ሁሉ። እንዲህ ዘፍጥረትን እንኳን እንበናል። እንዴት ነው አብርሃም በዘመኑ ሁሉ ፍጹም ነበር ሊባል የሚችለው? መጽሐፈ ኢዮቤልዩ ግን የሚለው እንደዛ ነው። ስለዚህ የአይሁዶቹ አመለካከት በዘመኑ አብርሃም ፐርፌክት ነበር የሚል ነው ማለት ነው። ስለዚህ ፐርፌክት ስለሆነ ጽድቅ ተቆጠረለት እያሉ ነው። ዊዝደም ኦፍ ሰሎሞን የሚባል መጽሐፍም ጥበብ ጻድቁን ለይታ ስላየችው፣ ጻድቁ ማን ነው? አብርሃም ነው። አየችውና ይሄ ሰው ጻድቅ ነው ብላ ስለለየችው ወስዳ ለእግዚአብሔር ሰጠችው ይላል። ይሄ ሁሉ በሮሜ ምዕራፍ 4 ቁጥር 2 መሰረት ጳውሎስ ምን ይለናል? ሊሆን አይችልም ይለናል። እንዲህ ነው የምታስቡት፣ ውሸት ነው ይላል። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? ጽድቅ እንዴት አገኘ እንላለን? አብርሃም በስራ ጸድቆ ቢሆን እናንተ እንደምትሉት ሊሆን እንደማይችል ላሳያችሁ ይላል። የሚመካበት እኮ ይኖረው ነበረ፣ ትምክት በኖረው ነበር። ግን አስቀድመን ትምክት ቀርቷል፣ ለትምክት ቦታ የለም ብለናል።
አብርሃም ግን የሚመካበት ይኖረው ነበር። አይሁዳዊ ከጳውሎስ ጋር የሚከራከር አይሁዳዊ ይሄን ሰምቶ ኦኬ በቃ ገብቶኛል እስማማለሁ የምትለውን የሚለው ይመስላችኋል? ኖት የት። አዎ ትምክህት ቢኖር ታዲያ ምንድነው ችግሩ ብሎ ነው የሚከራከረው። አዎ ትምክህት ቢኖር ምንድነው ችግሩ ብሎ ይከራከረዋል። ጳውሎስ ግን ወዲያው መልሱን ይሰጣል። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ግን በስራ ጸደቀ የሚመካበት የለውም እያለ ነው። የሚመካበት ቢኖረው በስራ ጸድቆ ሊመካ የሚችልበት እድል ቢኖረው ችግሩ ምንድነው? ነገር ግን በእግዚአብሔር ዘንድ አይደለም። ስለዚህ መጽደቅ በእግዚአብሔር ፊት መቆም መቻል። ጽድቅ ከእግዚአብሔር ጋር ባለ ግንኙነት የሚፈተሽ ነው። በሰዎች መካከል የበለጠ ሆኖ መገኘት ሳይሆን በእግዚአብሔር ፊት ሊያቆም የሚችል ጽድቅ ነው ጻድቅ የሚያደርገው በስራ ከተሄደ። ይሄ ደግሞ ሊሆን እንደማይችል ምዕራፍ 2 ላይ ነግሮናል። ምዕራፍ 3 ቁጥር 20 ላይ ነግሮናል። በስራ መጽደቅ የሚፈልግ ሰው ፐርፌክትሊ ህግን መጠበቅ አለበት፣ ያለምንም መዛነፍ፣ ያለምንም እንከን፣ ያለምንም ጉድለት። ስለዚህ አብርሃም ሊመካ የሚችልበት በስራ የተገኘ ጽድቅ ቢኖረው ጥሩ ነበር። በእርግጥ የለውም፣ እነሱ እንደሚሉት አይደለም። አብርሃም ግን ቢኖረውም እንኳን በእግዚአብሔር ፊት ግን አይደለም። በእግዚአብሔር ፊት የሚያጸድቅ ጽድቅ የለውም እያለ ነው። ስለዚህ ቁጥር 2 ምን ይነግረናል? ጳውሎስ በዘመኑ የነበረውን አብርሃምን በተመለከተ የነበረውን የአይሁዳውያኑን አመለካከት ውሸት ነው ይላል። ግን ጳውሎስ ይህንን ውሸት ነው ብሎ ቢያበቃ በቂ ነው ወይ? ጳውሎስ ይህንን ውሸት ነው ብሎ ቢያበቃ የምትሉት የጠቀሳችኋቸው መጽሐፍት በሙሉ ውሸት ናቸው ብሎ ቢያበቃ በቂ አይሆንም። ስለዚህ ቁጥር 3 ምክንያቱን ያቀርባል። ቁጥር 3 አብርሃም በስራ ሊጸድቅ አይችልም ካለ በኋላ ምክንያቱም ይልና መጽሐፍ የሚለው ሌላ ስለሆነ ይላል። ቁጥር 2 እና 3 በነገራችን ላይ ፕሮቴስታንቶች ስለ መጽሐፍ ቅዱስ ያለን አቋም በጸሎትም ለማንጸባረቅ የሞከርኩት አቋም ነው። በቁጥር 2 እና 3 ይታያል፣ ግልጽ ነው። ሌሎቹ አይሁዳውያን በዘመኑ የነበሩትን ሌሎች ጽሑፎች ያጣቅሳሉ። እንደዚህ ሲባል መጽሐፍ ቅዱስን ብሉይ ኪዳንን አይቀበሉም ማለት አይደለም። ብሉይ ኪዳንንም ይቀበላሉ፣ ሌሎች ጽሑፎችንም ያጣቅሳሉ። ጳውሎስ ደግሞ ምን ይላል? ቁጥር 3 መጽሐፍስ ምን አለ? ጥያቄን ጠይቅ እዚህ ጋር። መጽሐፈ ሲራክ መጽሐፍ አይደለም ወይ? the book of jubilees መጽሐፍ አይደለም ወይ? wisdom of solomon መጽሐፍ አይደለም ወይ? of course መጽሐፍ ናቸው፣ የሚዳሰሱ የሚጨበጡ ናቸው። መጽሐፍ ካልሆኑማ ከየት አንብበን ጠቀስናቸው ታዲያ? እና መጽሐፍትን አጣቅሰው ኢዮቤልዩ ላይ እንደዚህ ተብሏል ወይም wisdom of solomon ላይ እንዲህ ተብሏል በማለት ስለ አብርሃም የነበራቸው ምልከታ ልክ አይደለም ይልና ቁጥር 3 ላይ ግን መጽሐፍ ምን አለ ይላል። ስለዚህ ለጳውሎስ መጽሐፍ ሁሉ መጽሐፍ አይደለም ማለት ነው። እንደዚህ ስል ይሄ ሃርድ ኮፒ አይደለም እያለ ነው ያልኩ እንዳልሆነ ታውቃላችሁ። መጽሐፍ ሁሉ ለጳውሎስ መጽሐፍ ካልሆነ በመጽሐፍት መካከል ያለው ልዩነት ምንድነው? እስትንፋሰ እግዚአብሔር በሆነውና የሰው ትውፊት ወይም ትራዲሽን በሆነው መካከል ጳውሎስ ይለያል። ጳውሎስ መጽሐፈ ሲራክና ሌሎች መሰል መጽሐፍትን የእግዚአብሔር ቃል ናቸው ብሎ አይቀበልም ማለት ነው። ስለዚህ ጳውሎስ ካቶሊክ እና ኦርቶዶክስ ከሚሆን ይልቅ ጳውሎስ ፕሮቴስታንት ነው ማለት ነው። እነ ሉተር እኮ እነዚህ መጽሐፍት አንቀበልም ብለዋል። 66 ይሆን 39ን የብሉይ ኪዳን መጽሐፍትን ይቀበላል፣ ያጣቅሳቸዋል፣ ሪፈር ያደርጋቸዋል፣ ይከራከርባቸዋል። መጽሐፈ ሲራክ ላይ ስለ አብርሃም ያለው ምልከታ ስህተት ነው ይልና ሲያርም መጽሐፍ በዚህ ጉዳይ ላይ ምን አለ በማለት ብሉይ ኪዳንን ይጠቅሳል። ግልጽ በሆነ መልኩ ዘፍጥረት ምዕራፍ 15 ቁጥር 6ን ይጠቅሳል። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ከጥቂት ማይነር ልዩነት በስተቀር ቃል በቃል ነው የጠቀሰው። ዘፍጥረት ምዕራፍ 15 ቁጥር 6 ሄዳችሁ ብታነቡት አንድ አይነት ነው። ልዩነቱ ምዕራፍ 15 ላይ የአብርሃም ስም አልተቀየረም፣ አብርሃም ነበረ። ጳውሎስ የተቀየረውን አብርሃም የሚለውን ተጠቅሟል። አይሁዶች የነበራቸው ምልከታ በሙሉ አንዲት የመጽሐፍ ቅዱስ ጥቅስ በማምጣት መጣው። ስለዚህ ጳውሎስ ስለ መጽሐፍ ቅዱስ ያለው ምልከታ ግልጽ ነው እና ለኛም ጥሩ ማበረታቻ መሆን የሚችል ነው።
ስለዚህ አብርሃም የጸደቀው በእምነት ነው በማለት ከብሉይ ኪዳን በመጥቀስ የአይሁዶች ምልከታ ልክ እንዳልሆነ በማሳየት ጽድቅ አብርሃምንም በተመለከተ ሊገኝ የሚችለው በእምነት ነው፣ ቀድሞውንም የተገኘው በእምነት ስለሆነ በማለት ይከራከራል። እስካሁን ቁጥር 3 ድረስ ያየኑን ይዘን አንድ መደምደሚያ መስራት እንችላለን። ምዕራፍ 3 ቁጥር 20 ላይ በሕግ ስራ ጽድቅ ሊገኝ አይችልም፣ ማንም በእግዚአብሔር ፊት ጸድቆ ሊገኝ አይችልም ሲል ማንም የሚለው ሪሊ ማንም ማለት ነው። ኢን ዘ ሊትራል ሴንስ ማንም ይሁን ማንም በስራው በመልካም ስራ በሙሴ ኪዳን አማካኝነት በእግዚአብሔር ፊት ሊጸድቅ አይችልም። ምክንያቱም ምርጥ የምትሉት የመጨረሻው ጻድቅ የምትሉት አብርሃም ራሱ በስራ አልጸደቀምና፣ ምክንያቱም እሱም መጽሐፍ እንደሚናገረው አመነ ጽድቅ ሆኖ ተቆጠረለት ስለሚል ይለናል። እዚህ ላይ ማመንና ተቆጠረለት የሚለውን ቀጥሎ ያብራራዋል በቀጣዮቹ ቁጥሮች፣ በቀጣይ ክፍለ ጊዜ የምናየው ነው። ግን ተቆጠረለት ሲባል ግን ምን ማለት እንደሆነ ጥቂት ነገር ብናገር ጥሩ ይመስለኛል። ተቆጠረለት ማለት ወደ ደብተሩ ተመዘገበለት ማለት ነው። የግሪክ አንድ ፈላስፋ አለ፣ ፕሉታርክ ይባላል። ፕሉታርክ ብሎ ፕሮናንስ እንደማያደርጉት አውቃለሁ፣ ግን ስለማልችልበት ሳነቦ ያለውን ፕሮናንስ አደርጋለሁ። ፕሉታርክ የሚባል ሌሎችም አሉ። ፕሉታርክ ይሄ ተቆጠረለት የሚለውን ቃል ሲያብራራ የሚያብራራበት መንገድ ወደ አንድ ግለሰብ እዳም ሊሆን ይችላል ወይም ደግሞ ትርፍም ሊሆን ይችላል ሲመዘገብለት ማለት ነው። ስለዚህ ለአብርሃም ጽድቅ ተቆጠረለት ሲለን ጳውሎስ ወደ መዝገቡ ጻድቅ የሚባል ምድብ ገባለት። ጻድቅ ነህ ተብሎ ደብተሩ ላይ ተጻፈለት ማለት ነው። በምን? በእምነት፣ በእምነትና በእምነት ብቻ። ስለዚህ ጽድቅን በተመለከተ ከእምነት ውጪ ሊጸድቅ የሚችል ሰው ሊገኝ የሚችልበት ኤክሴፕሽን የለም። ሁሉም ሊጸድቅ የሚችለው በእምነትና በእምነትና በጸጋ ብቻ ነው። ስለዚህ በእነዚህ 3 ቁጥሮች ላይ መሰረት በማድረግ 4 መደምደሚያ ልስጣችሁና እንጨርስ። 4 መደምደሚያዎች። አንደኛ፣ ጳውሎስን በተመለከተ ስለ መጽሐፍት ያለው ምልከታ አይተናል። አንደኛ፣ ጳውሎስ በብሉይ ኪዳንና በአዲስ ኪዳን መካከል ጽድቅን በተመለከተ ቀጣይነት እንዳለ ያምናል። የጽድቅን መንገድ በተመለከተ እግዚአብሔር በብሉይ ኪዳን የሰራበት መንገድ ሌላ፣ በአዲስ ኪዳን የሚሰራበት መንገድ ሌላ አይደለም ይለናል። የጽድቅ መገኛው መንገዱ በብሉይ ኪዳንም በአዲስ ኪዳንም አንድ አይነት ነው፣ ወጥነት አለው። ለምን የግድ ለምን እንደዚህ ይሆናል? የሰው ተፈጥሮ እና የእግዚአብሔር ማንነት በብሉይ ኪዳንም በአዲስ ኪዳንም አንድ ስለሆነ። ስለዚህ በሁሉም ዘመናት የጽድቅ መንገድ ማመን ነው። ሁለተኛ፣ በጣም ጻድቅ የሆነ ሰው፣ በደም ስሙኝ ይሄንን፣ በጣም ጻድቅ የሆነ ሰው የሚጸድቀው በእምነት ነው። በጣም ጻድቅ የሆነ ሰው ስታዩት በጣም ግዙፍ የሆነ ሰው ወይም ራሱን ከፍ አድርጎ የሚያይ ሰው ወይ ሰዎች ከፍ አድርገው የሚያዩት ሰው እንደ አብርሃም ማለት ነው። በጣም ጻድቅ ነው፣ ፐርፌክት ነው የሚባለውም ሰው እሱም ቢሆን የሚጸድቀው በእምነት እና በእምነት ብቻ ነው። ስለዚህ ከፍ አድርገን የምናየው ሰው የጸደቀው በእምነት ነው፣ ከፍ አድርገን የምናየው ሰው ካለ። ሶስተኛ፣ ጳውሎስ በቁጥር 2 እና 3 ከአይሁዶች የዘፍጥረት ምዕራፍ 15 ቁጥር 6 ምዕራፍ 15 ቁጥር 6 አብርሃም አመነ ጽድቅ ሆኖ ተቆጠረለት ስለሚለው ምንባብ የኢንተርፕሬቴሽን ክርክር ነው እያደረገ ያለው። ስለዚህ ሶስተኛው ከዚህ ምንባብ ምንማረው መጽሐፍትን ሳንተረጉም መረዳት የሚባል ነገር የለም። በነገራችን ላይ ማንበብ መተርጎም ነው። reading is interpretation። ግን ስንተረጉም ትክክለኛ የሆነ መርህ ይዘን መተርጎም አለብን። መጽሐፈ ሲራክ፣ ቡክ ኦፍ ጂብሊስ ላይ ያሉት የዘፍጥረት 15 ቁጥር 6 ኢንተርፕሬቴሽንስ ጳውሎስ ሲያያቸው ስተት ናቸው። ለምንድን ነው ስተት የሆነበት? ብዙ ነገሮችን ማየት እንችላለን። ግን አንደኛ ጳውሎስ የአስተማሪውን በዘመኑ የነበረውን የአይሁድ ያተረጓጎም አስተማሪ ያተረጓጎም ትክክለኛ ሕግ ይከተላል። እርሱም ኮንቴክስት። ዘፍጥረት ምዕራፍ 15 ቁጥር 6 ሌሎቹ ሲተረጉሙት ከአውዱ ውጪ ነው የሚተረጉሙት። ፍጹም ነበረ፣ በሕይወቱ ዘመን ሁሉ ምንም ነገር አድርጎ አያውቅም ይላሉ። ጳውሎስ ግን በአውዱ ገብቶ ያየውና አይ እኔ ማነበው ይላል። አመነ ጽድቅ ሆኖ ተቆጠረለት እንደማነበው።
ብሎ ይተረጉማል። ስለዚህ ከትርጉም ነፃ የሆነ ንባብ የለም። ግን ትርጉም በምን ላይ መመስረት አለበት? በመርህ ላይ መመስረት አለበት። አንደኛው መርህ አውድን የጠበቀ አተረጓጎም መሆን አለበት። ሁለተኛው መርህ ለክርስቲያን ብቻ የሚሰራ መርህ ነው። አጠቃላይ መጽሐፍ ቅዱስን የክርስቶስን ትንሣኤ በማሰብ መተርጎም አለበት። ጳውሎስ ቁጥር 2 ላይ የነበረውን የሌሎቹን አይሁዳውያን አመለካከት ያምንበት ነበር። ሞስት ፕሮባብሊ ያምንበት ነበር ብቻ ሳይሆን ያስተምረው ነበር። ቤተክርስቲያንና አሳዳጅ የሚሆነው ይህንን እውቀት ይዞ ነበር። ነገር ግን በደማስቆ መንገድ ላይ የትንሣኤው ኢየሱስ በተገለጠለት ጊዜ መጽሐፍትን የሚያነብበት እይታው ተቀየረ፣ መነጽሩ ተቀየረ። ዘፍጥረት ምዕራፍ 15 ቁጥር 6 አብርሃም የጸደቀበትን መንገድ በተመለከተ የአተረጓጎም ለውጥ ያመጣው በአውዱ ስለሚተረጉም ብቻ ሳይሆን በኢየሱስ መነጽርነት ስለሚተረጉም ነው። ስለዚህ አተረጓጎማችን አውድ መጠበቅ አለበት። ሌላው ኢን ላይት ኦፍ ክራይስት ነው መተርጎም ያለበት። የመጨረሻው አራተኛው በዚህ ክፍል ውስጥ የምንማረው ትምህርት ጽድቅ የሚገኝበት የተነሳንበትን ነው። አራተኛ ያደረኩት ጽድቅ የሚገኝበት መንገድ ልዩ ሁኔታ የለውም፣ ኤክሴፕሽናል ኬዝ የለም። ሁሉም ሰው የሚጸድቀው በእምነትና በጸጋ በክርስቶስ ስራ ብቻ ነው ብለናል። ስለዚህ ይሄ ለኛ ምን ማለት ነው? እያሳየን ያለው ጽድቅ የሚገኝበትን መንገድ በተመለከተ ኤክሴፕሽን የለም እያለ ነው። ሁሉም የሚጸድቀው በእምነት በጸጋ በክርስቶስ ነው። ስለዚህ አስበልጣችሁ የምታስቡት ሰው አይኖር። ጽድቅን በተመለከተ ከፍ ያለ ሰው አይምሯችሁ ውስጥ አይኖር። አባታችን የሚባል የሆነ ሰው አይኖር። ጽድቅን በተመለከተ አባቶች አይኖሩ እያልኩ አይደለም። የከሳት ስብከት ላይ ስለ ሽማግሌዎች እንዴት ትሪት መደረግ እንዳለባቸው አለኝ መልእክት። እሱን እያልኩ አይደለም። ግን በአይምሯችን ውስጥ ጽድቁን በተመለከተ ከፍ ያለ ሰው መሳል የለብንም። ሌላውንም በተመለከተ ራሳችንንም በተመለከተ። ሌላው ጽድቅ የሚገኝበት መንገድ ላይ ኤክሴፕሽን ከሌለ፣ የተለየ ኬዝ ከሌለ ወንጌልን ለሁሉም መናገር አለብን። ምክንያቱም ሁሉም ሊጸድቅ የሚችለው ከጸደቀ በአንድ አይነት መንገድ ስለሆነ። ደግሞ ወንጌል ተሰብኮ ሰዎች ሲመጡ ጽድቅ የሚገኝበት መንገድ አንድ አይነት ከሆነ፣ ኤክሴፕሽናል ኬዝ ከሌለ በወንጌል የመጣውን ሁሉ መቀበል ግዴታችን ነው። ሮሜ በአጠቃላይ ይሄን ነው እያለ ያለው። በወንጌል የመጣውን ሁሉ መቀበል አለብን። ክርስቶስ ውስጥ ሆኖ የመጣውን በሙሉ ሌሎችን በምንቀበልበት በዛው መንገድ እኩል በሆነ መልኩ ልንቀበለው ይገባል። ምክንያቱም ሁሉም የጸደቀው በእምነት በጸጋ በክርስቶስ ስራ ብቻና ብቻ ስለሆነ። ጸጋና ሰላም ይብዛላችሁ።